አላህ ደህነትን በሁለት አይኑ መካከል ይጽፍለታል አይጠግብም አሉ ነብዩ አለይሂ ሰላም። ሰላት ቶ ማለት ነው 4 ሰዓት በመሮጡ ካንተ በላይ መስጂድ ሳይመጣ ቀርቶ እችን ከተማ ማለት ነው በአንድ እግሩ አቁሞ ስራ በመስራቱ ነገር ግን አሉ ያንን ሁላ አድርጎ ለዱንያ ለአኺራ የሚባል ሰዓት ስላልሰጠ ያን ሁላ አድርጎ አላህ ከጻፈለት ውጭ አገኝም ማለት ነው። ስለዚህ ቅድድም በአኺራ ጉዳይ እንጂ በዱንያ አይደለም ብለህ ሆኖ ወንድም ስራ አግኝ ጣር አትያኒ ልፋ የሰው ልጅ እዲያን የሰው እጅ አጠብቅ ከማንም በላይ ማለት ነው ኑሮህን ለመኖር ሞከር ግን በለሁን والله ለአኺራ ማንም ስላንተ ማለት ነው والله ዛሬ ሐላል አድርጎ የሐላል ማለት ነው ሐጃችን አብረህ የምትፈጽመው ማለት ነው ሚስት ነገ አንተን ከቀበረች በኋላ አታውቅህ ስላንተ አይደለም የምትጨነቀው ስላንተ ጉዳይ ስለ አኺራ ጉዳይ ማንም አይጨነቅለትም ማንም ላንተ ጋራንቲ የለውም